ዛሬ ጥር 22 ከሰባቱ ሊቃነ መላእክት አንዱ የሆነውና የስሙ ትርጓሜ የብርሃን ጌታ የአምላክ ብርሃን ማለት ሲሆን በአማላጅነቱ አምኖ በእሱ ስም ቢማጸን ቤተ ክርስቲያኑን ቢሳለምና በበለጠም ደግሞ ጸበሉን ቢጠጣና ቢጠመቅ ከማንኛውም በሽታ የሚፈውሰው መልአክ፣ በቃል ኪዳኑ ከክፉ ችግርና ከመቅሰፍት የሚጠብቀው መልአክ፣ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ከልጇ ጋር ወደ ግብፅ ስትሰደድ መንገድ የመራ ከግብፅም ደግሞ ወደ ኢትዮጵያ ስትመጣ እንደዚሁ መርቶ አምጥቶ በክንፉ ተሸክሞ በአራቱም አቅጣጫ ቅድስት ሀገር ኢትዮጵያን አዙሮ አሳይቶ አስራት አድርጎ እንድትቀበል ያደረገ ታላቅ መልአክ አምላካችን እግዚአብሔር የሕይወትና የምሕረትን ዝናብ በምድር ላይ ያዘንብ ዘንድ እንዲሁም የምድራችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲዘጋጅ ለምግብነት እንዲበቃ ከፈጣሪ ዘንድ ምሕረትን የሚለምን መልአክ መድኃኔዓለም ኢየሱስ ክርስቶስ በተሰቀለ ጊዜም ደሙን በወርቅ ጽዋ ተቀብሎ በኢትዮጵያ ወንዞችና በዓለም ላይ በወርቅ መነሳንስ የረጨ መልአክ እናታችን ቅድስት ድንግል ማርያምን በአካለ ሥጋ እያለች ወደ ሰማይ አሳርጎ በሰረገላ ብርሃን ጭኖ በክንፎቹም ተሸክሞ በመጀመሪያ ገነትን ቀጥሎም ደግሞ ሲኦልን አስጎብኝቷታል። በዚህም የተነሳ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ስለ ኀጢአተኞች የምታለቅስ የምትለምንና የምትማልድ ሆናለች። አልቅሳም አልቀረችም፣ ቃል ኪዳን ተቀብላለች። ለዚህም ማስረጃ እንዲሆነን የአደራ ልጇ ዮሐንስ ወልደ ነጎድጓድ የጻፈውን የሰኔ ጎልጎታን ራእየ ማርያምንና መንገደ ሰማይን ማየት ተገቢ ነው። ከፍጥረተ ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ መባረቅት ለበረከትና ለጥጋብ እንዲባርቁ ነጎድጓድም ለሰላም እንዲሆን የሚያሰማራ መልአክ ሚስጥረ ሰማይንና ሰማያዊውን ዕውቀት ሁሉ ለነቢዩ ሄኖክ የገለጸለት የፀሐይን የጨረቃን የከዋክብትንና የሰማይ ሰራዊትን ሁሉ ብርሃናት የሚመራው መልአክ ለነቢዩ ዕዝራ ሱቱኤል ጽዋ ጥበብን አጠጥቶ ሰማያዊውን ምስጢር የገለጠለት መልአክ ዕውቀት ተሰውሮበት ለነበረው ለኢትዮጵያዊው ሊቅ ለአባ ጊዮርጊስ ዘጋስጫም በእመቤታችን ትእዛዝ ጽዋ ዕውቀትን ጽዋ ልቦናን ያጠጣ መልአክ ይህ ጥበብ ለጠፋባቸው ጥበብን፣ ማስተዋል ለሌላቸው ማስተዋልን፣ ዕውቀት ለሌላቸው ዕውቀትን የሚሰጠው ታላቁ መልአክ በዓሉን ለማክበር በስሙ በተሰየመ ቤተ ክርስቲያን ተሰብስበው የሚያሸበሽቡትን የሚዘምሩትን ማህሌት የሚያደርሱትን ሰዎች በመሐረብ እየመጣ ላበታቸውን የሚጠርግላቸው ታላቁ መልአክ ሊቀ መላእክት ቅዱስ ዑራኤል ጥር 22 በዓለ ሲመቱ ነው። በብርሃናት ላይ የተሾመው ሊቀ መላእክት ቅዱስ ዑራኤል ጥር 22 በዓለ ሲመቱ መጋቢት 27 የመድኃኔዓለም የኢየሱስ ክርስቶስን ደም በዓለም ላይ የረጨበት ሐምሌ 22 ደግሞ ቅዳሴ ቤቱና ለዕዝራ ሱቱኤል ጽዋ ልቦናን ያጠጣበት ቀን ነው። ለዕዝራ ሱቱኤል ለምን ጽዋ ልቦና ጠጣው ካላችሁ በባቢሎን ዘመን 46 የብሉይ ኪዳን መጻሕፍት ጠፍተው ነበረ። በዚህም ሰዓት መልአኩ ለዕዝራ ሱቱኤል ተገለጸለትና አፍህን ክፈት አለው። አፉንም በከፈተለት ሰዓት እንደ ወይን እንደ ውሃ የሚፈስ ነገር ግን እንደ ነበልባል እሳት የሚንቦገቦግ ጽዋ ልቦናን ግቶታል። በዚህን ጊዜ ምስጢር ተገለጠለት፣ ዕውቀት ተሞላ፣ ማስተዋልንም ተሞላ። ጠፍተው የነበሩትን 46ቱን የብሉይ ኪዳን መጻሕፍትንም ተገልጸውለት ከእርሱ ጋር ሄኖክ፣ ኤልያስ፣ አባ ኤርምያስና አባ ሕርያቆስ አብረውት ስለነበሩ ለነሱ በቃል እየነገራቸው እነርሱ ጽፈውታል። ሊቀ መላእክት ቅዱስ ዑራኤል በኢትዮጵያ ያሉትን ታላላቅ አድባራትና ገዳማት በሙሉ እየመራ እንዲመሰረቱ ያደረገ ታላቅ መልአክ ነው። በኢትዮጵያ የተነሱ ታላላቅ የሀገራችን ነገሥታትና እንዲሁም ደግሞ ቅዱሳን አባቶቻችንና እናቶቻችን በሙሉ ይሄ ሩኅሩህ የዋህና ታጋሽ የሆነ ሊቀ መላእክት ቅዱስ ዑራኤል ያልጎበኛቸው፣ ያልረዳቸው፣ ያላገዛቸው ቅዱሳን አሉ ብሎ ለማሰብ ይከብዳል። ስለዚህ መድኃኔዓለም ኢየሱስ ክርስቶስ እኛን ልጆቹን በቅዱስ ዑራኤል ምልጃ ወጥቶ ከመቅረትና ከቅስፈት ሀገራችን ኢትዮጵያን ከጥፋት ሕዝቦቿን ከስደት ይሰውርልን። አሜን። ይቆየን።